24 ቀን አንስቶ እስከ ሚያዝያ 28 ቀን ድረስ ለ5 ተከታታይ ቀናት በደብራችን ባዛር ለማዘጋጀት ብርቱ እንቅስቃሴ አድርገው ፈቃድ በበላይ አካል በሀገረ ስብከታችን ሊቀ ጳጳስ መልካም ፈቃድ ከተገኘ በኋላ የኮሚቴ ማዋቀር ስራ ተካሂዷል። በርካታ ስራዎች ከተሰሩም በኋላ ለዚሁ በዓል የሚሆን ምዕመናንን በመምረጥ በስዕል አድኖ እንዲሰጡ አልባሽም ለባሽም ንዑሳን ኮሚቴዎችን በማዋቀር እስከዚች ሰዓት ድረስ በርካታ እንቅስቃሴዎችን በማድረግ ላይ የሚገኝ ሲሆን ከላይ እንደጠቀስነው እነዚህ ስራዎች ተግባር ላይ አውለን መንፈሳዊውንም ልማታዊውንም አገልግሎት በበለጠ ለማከናወን በእነዚህ ከላይ በጠቀስናቸው ቀናቶች ከሚያዝያ 24 ቀን አንስቶ እስከ ሚያዝያ 28 ቀን 2018 ድረስ በመላው ኢትዮጵያ ከከተማችን አንስቶ የሚገኝ ማንኛውም የኦርቶዶክስ እምነት ተከታይ የሆነ ተገኝቶ በሐሳብ፣ በገንዘብ፣ በማቴሪያል በልዩ ልዩ ነገር እገዛ በማድረግ የዚህ ታላቅ መንፈሳዊ ጉባኤ ታዳሚ እንድትሆኑልን አክብሮታዊ ጥሪያችንን በመድኃኔዓለም ስም እናቀርባለን።